ለመላው ዓለም አስደንጋጭ በሆነ ታሪካዊ ክስተት ዩናይትድ ስቴትስ እና ኢራን ላለፉት 15 ዓመታት ሲያካሂዱት የነበረውን አስከፊ ጦርነት ለማቆም የሚያስችል ታሪካዊ የስምምነት ማዕቀፍ መፈራረማቸውን ይፋ አድርገዋል። ወደ ዝርዝር መረጃው ከመግባታችን በፊት ይህንን ቻናል ሰብስክራይብ በማድረግ ሁልጊዜም ትኩስ እና ታማኝ መረጃዎችን በፍጥነት እያገኙ እያለን ወደ ዝርዝር መረጃው እናልፋለን። ይህ አዲስ የተሰማው የአሜሪካና የኢራን የመግባቢያ ሰነድ በመላው ዓለም የፖለቲካና የኢኮኖሚ መድረክ ላይ ከፍተኛ መነቃቃትን ፈጥሯል። ይህ ማዕቀፍ ለሁለት ወራት የሚቆይ የተኩስ አቁም ስምምነትን የሚያካትት ሲሆን በጦርነቱ ምክንያት ተዘግቶ የነበረውንና የዓለማችን እጅግ ወሳኝ የነበረውን የነዳጅ መስመር የሆነውን የሆርሙዝ ባህረ ሰላጤ በድጋሚ ለመክፈት ታስቦ የተዘጋጀ ነው። ሰነዱ በዲጂታል መልኩ የተፈረመ ሲሆን ዕለተ አርብ በስዊዘርላንድ በሁለቱ ሀገራት ከፍተኛ ባለስልጣናት ፊት በይፋ ይፈረማል ተብሎ ይጠበቃል። ይህ ማዕቀፍ ታሪካዊ የተባለበት ምክንያት ቀላል አይደለም። ሁለቱ ሀገራት ላለፉት 4 አስርት ዓመታት በተለይ እንደ አውሮፓውያን አቆጣጠር በ1979 የኢራን እስላማዊ አብዮት ማግስት ጀምሮ በከፍተኛ ጠላትነትና ውጥረት ውስጥ የኖሩ ነበሩ። ባለፉት ዓመታት የኢራን የኒውክሌር መርሃ ግብር፣ የአሜሪካ ማዕቀቦችና በቅርቡ ደግሞ እንደ አውሮፓውያን አቆጣጠር በ2018 አሜሪካ ከኒውክሌር ስምምነቱ ማውጣቷን ውጥረቱ ወደ ለየለት ግጭት ቀይሮት ቆይቷል። ነገር ግን የቅርብ ጊዜውና እጅግ አደገኛው ግጭት የተቀሰቀሰው ባለፈው የካቲት ወር መጨረሻ ላይ ነበር። አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራንን በበኩሏ የሆርሙዝ ባህረ ሰላጤን በመዝጋት ምላሽ ሰጠች ሲሆን አሜሪካ ደግሞ በኢራን የወደብ ከተሞች ላይ ሙሉ በሙሉ የባህር ኃይል እገዳ ጥላ ነበር። ይህ የ15 ሳምንታት ግጭት የዓለም የነዳጅ ገበያ በማናጋት ታይቶ የማይታወቅ ቀውስ ፈጥሮ የነበረ ቢሆንም አሁን ግን የተደረሰው ስምምነት ይህንን አደገኛ የጦርነት አዙሪት የመግታት ተስፋን ይዟል። በመገናኛ ብዙሃን የተለቀቁት የተረጋገጡ የዚህ የስምምነት ማዕቀፍ ዋና ዋና ነጥቦች የሚከተሉትን ያካትታል። የመጀመሪያውና ዋናው ነጥብ የተኩስ አቁም ዝግጅት ነው። ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙ ይጠይቃል። ሁለተኛውና ለዓለም ኢኮኖሚ ትልቅ እፎይታን የሰጠው ደግሞ የሆርሙዝ ባህረ ሰላጤ በድጋሚ መከፈቱ ነው። ኢራን በባህረ ሰላጤ ውስጥ ያስቀመጠቻቸውን ፈንጂዎች በ30 ቀናት ውስጥ ለማጽዳት የተስማማች ሲሆን በምላሹ አሜሪካ የጣለችውን የባህር ኃይል እገዳ ሙሉ በሙሉ ታነሳለች። በመቀጠልም ወይም በሶስተኛ ደረጃ የምናነሳው ስምምነቱ ለሚቀጥሉት 60 ቀናት የሚቆይ ከፍተኛ የቴክኒክ ድርድር መንገድ ይከፍታል። በዚህ ድርድር ውስጥ የኢራን የኒውክሌር መርሃ ግብር የወደፊት ዕጣ ፈንታ በዝርዝር ይታያል። አራተኛው ጉዳይ የማዕቀብ እፎይታ ነው። በዚህ የ60 ቀናት የድርድር ወቅት አሜሪካ ለኢራን የነዳጅ ሽያጭ ጊዜያዊ ፍቃድ የምትሰጥ ሲሆን በመጨረሻው ድርድር ላይ ስምምነት ከተደረሰ የታገዱ የኢራን ቢሊዮን ዶላሮች ይለቀቃሉ ተብሏል። ሆኖም ይህ ሰነድ የመጨረሻ ስምምነት ሳይሆን ጊዜያዊ የማዕቀፍ መግባቢያ ብቻ በመሆኑ ብዙዎቹ ውስብስብ ዝርዝሮች ገና በመጪው ቀናት ድርድር ላይ የሚወሰኑ ናቸው። ይህ በእንዲህ እንዳለ የተለያዩ ወገኖች ለዚህ ስምምነት ያላቸውን አመለካከት እጅግ እየተራራቀ ሆኗል። በአሜሪካ መንግስት በኩል ፕሬዚዳንት ዶናልድ ትራምፕ ስምምነቱን ታላቅ ድል አድርገውታል። በትዊተር ገጻቸውም የዓለም መርከቦች ሆይ ሞተራችሁን አስነሱ፣ ነዳጁ ይፍሰስ በማለት ደስታቸውን ገልጸዋል። ሆኖም በኮንግረስ ውስጥ ያሉ አንዳንድ የሃርድ ላይን ወገኖች ግን ኢራን ቃሏን ትጠብቃለች በሚለው ላይ ጥርጣሬ አላቸው። በኢራን በኩል ደግሞ ባለስልጣናቱ ስምምነቱ የኢራን ሕዝብ መጽናት ያመጣው ስትራቴጂካዊ ስኬት አድርገውታል። የቀጠናው ተዋናዮችስ ምን ይላሉ? በእስራኤል በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር በአካባቢው አስፈላጊ እስከሆነ ድረስ እንደሚቆይ አስታውቀዋል። ይህ ደግሞ በሊባኖስ በኩል ያለው የተኩስ አቁም አደጋ ላይ ሊጥለው ይችላል ተብሎ ተፈርቷል። እንደ ፈረንሳይና ቻይና ያሉ ዓለም አቀፍ አካላት ግን ስምምነቱ በደስታ የተቀበሉት ሲሆን ፈረንሳይ በሆርሙዝ ባህረ ሰላጤ የባህር ላይ ትራፊክን ወደ ነበረበት ለመመለስ እገዛ ለማድረግ ዝግጁ መሆኗን ገልጻለች። ይህ ስምምነት በዓለም አቀፍ የነዳጅ ዋጋ ላይ ፈጣን ተጽዕኖ አሳይቷል። ስምምነቱ ይፋ መደረጉን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከ84 በታች ወርዷል። ይህ ማሽቆልቆል በዓለም አቀፍ ደረጃ የተከሰተውን የኃይል አቅርቦት ቀውስ ያቃልላል። ነገር ግን የሆርሙዝ ባህረ ሰላጤ ሙሉ በሙሉ ተከፍቶ የነዳጅ ፍሰቱ ወደ ቀድሞ ደረጃ ለመመለስ ግን ወራት ሊፈጁ ይችላሉ።
እናንተስ ውድ የብስራት ሚዲያ ቻናል ቤተሰቦች የእናንተ አስተያየት ከታች በኮሜንት መስጫው ላይ አካፍሉን እያለን ይህ ቪዲዮ ጠቃሚ መረጃ ሆኖ ካገኛችሁት ላይክ በማድረግ እንዲሁም ለሌሎች እንዲደርስ ሼር ማድረጋችሁንና አዳዲስ መረጃዎች ሲወጡ ቀድሞ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ አትርሱ እያለን ስላዳመጣችሁን እናመሰግናለን። በቀጣይ መረጃ እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን፣ ሰላም ለዓለም ይሁን።